ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ነፃ ያወጣችሁ ታላቁ ወንጌል እልልታ ለእግዚአብሔር ከጭብጨባ ጋር ሁለተኛ ዜና መዋዕል ካልዕ ምዕራፍ 7 ከ1 ጀምሮ ያለውን በጌታ በኢየሱስ ስም አብረና ያለን። ሰሎሞንም ጸሎቱን በፈጸመ ጊዜ እግዚአብሔር ከሰማይ ወርዶ የሚቃጠለውን መስዋዕትና ሌላውን መስዋዕት በላ። የእግዚአብሔርም ክብር ቤቱን ሞላ። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናት ወደ እግዚአብሔር ቤት መግባት አልቻሉም። የእስራኤል ልጆች እሳቱ ሲወርድ የእግዚአብሔርም ክብር በቤቱ ላይ ሲሆን ያዩ ነበረ። በወለሉም ላይ በግንባራቸው ወደ ምድር ተደፍተው ሰገዱ። እሱ መልካም ነው፣ ምሕረቱ ለዘላለም ነውና ብለው እግዚአብሔርን አመሰገኑ። እሳት ከሰማይ ወረደ ይላል። እንደገናም ደግሞ መግባት አልቻሉም። የእግዚአብሔር ልጆች እሳቱ ሲወርድ የእግዚአብሔርም ክብር ቤቱን ሲሞላ ያዩ ነበር። እሳት የሚል እናገኛለን። በዚህ ቦታ ላይ እንግዲህ በጣም ጎልቶ የምናየው ምንድነው? እሳት ይላል። እስቲ አንዴ እሳት በሉ። አይሰማም? አንዴ እሳት እንበል። እሳት ነው። ሃሌሉያ! እሳት ነው እዚህ የምናየው። ሰሎሞንም ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ ይላል። መስዋዕቱን እና መስዋዕቶችን በላ የሚል እንደገና እሳት ሲወርድ የእግዚአብሔርም ክብር ቤቱ ላይ ሲሆን ያዩ ነበር ይላል። ወገኖቼ የእግዚአብሔር ናፍቆት በጥንትም ዘመን በብሉይ ኪዳን እንዲሁም አሁን ባለንበት በአዲስ ኪዳን የእግዚአብሔር ፍላጎትና ናፍቆት ምንድነው ብንል በመቅደሱ ላይ የእግዚአብሔርን እሳት ማምጣትና እሳቱ ሲነድ ማየት ነው። ጌታ ምንድነው የምትናፍቀው ብትሉት በዚህ ሰዓት ተገልጦ እንዲህ ይላቸዋል። እሳቴ በአንተ ላይ ሲነድ ማየት ነው ይላል። በአንቺ ላይ ሲነድ ማየት የእግዚአብሔር ናፍቆት ነው። በዚህ ዘመን ባለችው በክርስቶስ ቤተክርስቲያን ላይ እሳቱ ሲነድ ማየት እግዚአብሔር ይፈልጋል። እግዚአብሔር ደግሞ የእሳት አምላክ ነው። እዚህ ጋር ስንመለከት እንግዲህ ሰሎሞን እሳት የወረደው ጸሎቱን በፈጸመ ጊዜ ይላል። ምንድነው? ቤተ መቅደስ ተሰርቶ አለቀ። የእግዚአብሔርን ቤተ መቅደስ ጨረሰ ይላል። በጣም በሚያምር ሁኔታ፣ በጣም ውብ በሆነ ሁኔታ በከበሩ ዕቃዎችና ወርቆች ተሰራ መቅደሱ። በጣም ማርቨለስ የሆነ በጣም የሚያምር መቅደስ ነው። በወርቅ ብዙ ነገሩ የተለበጠና አንጸባራቂ የሆነ ነው። ያ ግን እየሆነ ሰሎሞን ቀጥታ ወደ አገልግሎቱ በቃ አሁን ይጀመራል አለም። አንድ ነገር ያስፈልጋል አለ። ምን ያስፈልጋል? እሳት አለ። ጌታ ይመስገን። የእግዚአብሔር እሳት ያስፈልጋል። ሕንጻው ቢያምርም ወንበሩ ቆንጆ ቢሆንም ሰዎቹም ቢበዙና ቢኖሩ አንድ ነገር ግን ያስፈልጋል ብሎ ጸለየ ይላል። ጸሎቱ በተለይ ከቁጥር 40 ጀምሮ ያለው ጸሎቱን በደንብ ያሳያል። ምዕራፍ 5 ላይ እና ጸሎቱ ላይ ከጸለየ በኋላ እሳት ወረደ ይላል። እና ስለ እሳት ዛሬ እንድናስብና ስለ እሳት ደግሞ እንድንጓጓ የሚያደርገን መልእክት ነው። እንግዲህ ስለ መንፈስ ቅዱስ ነው መማር የጀመርነው። ዛሬ የምናየው በብሉይ ኪዳን በእሳት መንፈስ ቅዱስ ይመሰል ነበርና ስለዚህ እሳት ነው የምናየው። እሳት የሚለው ቃል በመጽሐፍ ቅዱሳችን በኬጂቪ ኪንግ ጄምስ የሚባለው ቨርሽን ባይብል ላይ 365 ጊዜ ተጠቅሷል። እሳት የሚለው ስትቆጥሩት 365 ጊዜ፣ በብሉይ ኪዳን 320 ጊዜ እሳት የሚል ታገኛላችሁ። በአዲስ ኪዳን ደግሞ 45 ጊዜ እሳት የሚል ታገኛላችሁ። ስለዚህ ይሄ ቃል ምን ያሳየናል? እሳት ላይ ትኩረት ማድረግ እንዳለብን። አንዳንድ ቃላቶች ሲደጋገሙ ይሄን ያህል እግዚአብሔር ትኩረት እንድንሰጥ እሳት የሚባለውን ነገር እንድናስብ እግዚአብሔር ይፈልጋል። ስለዚህ ስለ እሳት ማሰብ ግድ ነው። ይሄን ያህል ጊዜ ተጠቅሷል። ምንድነው ስንል እሳት አስፈላጊ ነው። እሳት እንግዲህ የምን ምሳሌ ነው ስንል ያው የመንፈስ ቅዱስ ምሳሌ ነው። በአራት ነገር ግን ይመሰላል። እሳት የእግዚአብሔር መገኘት ፕሬዘንሱ የህልውናው ምልክት ነው። እግዚአብሔር በሰዎች ጉባኤ መካከል የመኖሩ ምልክት እሳት መኖሩ ነው በብሉይ ኪዳን። አዲስ ኪዳንም ላይ እንደዛው ነው፣ በኋላ እናየዋለን። ሌላው የእግዚአብሔርን ፓወር ኃይል ነው የሚያሳየው። እሳት የእግዚአብሔርን ኃይል ያሳያል። ሌላው ደግሞ የእግዚአብሔርን ቅድስና ወይም ፒዩሪፋይድ የሚያደርግ እንደሆነ እሳት ያሳያል። እግዚአብሔር ባለበት እሳቱ ባለበት ይነጻል ማለት ነው። ሌላው የእግዚአብሔርን ፍርድም ያሳያል። እሳት ባለበት ጠላት ይመታል። ጌታ ይባረክ። ጠላቶች ይበላሉ ማለት ነው። ስለዚህ እሳት በጣም ወሳኝ ነገር ነው። በብሉይ ኪዳን በአዲስ ኪዳንም ያስፈልጋል።
ስለዚህ እግዚአብሔር ፍላጎት ዛሬ በመቅደሱ ላይ እሳት እንደመጣ ዛሬም እንግዲህ እኔና እናንተ የእግዚአብሔር ቤተ መቅደሶች ነን። ጌታ ይባረክ። አሜን አላችሁ? አሜን በሉ እስቲ። እኛ የምን ቤተ መቅደስ ነን? የእግዚአብሔር ቤተ መቅደስ ነን ማለት ነው። ቆሮንቶስ ላይ እንደሚናገረው እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። እዚህ ቦታ ላይ እሳቱ እንደወረደ በሐዋርያት ዘመንም ምዕራፍ 2 ላይ እሳት ሲጸልዩ ወርዷል። አዲስ ኪዳንም ላይ በብሉይ ኪዳንም ደግሞ ነበረ ማለት ነው። ስለዚህ እሳት በብሉይ ኪዳን በጣም በተደጋጋሚ ጊዜ ይወርድ የሚታይ እሳት ነበር የሚወርደው። የሚታይ የበዓለ ሃምሳም ቀን የሚታይ እሳት ነው የወረደው። በዛም ዘመን በሰለሞን ቤተ መቅደስ እያዩ ይላል በፊዚካል አይናቸው የሚያዩት እሳት ነው የወረደው። ስለዚህ እሳት በጣም ወሳኝ ነገር ነው። ይሄንን ሲጸልይ ሰለሞን አባቱ ዳዊትም እሳት አንዴ መጥቶ ያውቃል። ሰለሞን ይሄንን እሳት በጣም አስፈላጊ እንደሆነ ያውቃል። በዘሌዋውያን ምዕራፍ 9 በዳዊት አንደኛ ዜና ምዕራፍ 21 ቁጥር 26 ላይ እነዚህ ሁሉ በኋላ ቤታችሁ የምታነቧቸው ናቸው። እሳት የወረደባቸው ክፍሎች ናቸው። በተለይ ዳዊት አንድ ጊዜ በመርገም መጥቶ ህዝቡ መካከል እየጨረሰ ነበር። 70,000 ሰዎች ሞቱ ከመርገም። ስለዚህ ዳዊት የኦርፋ አውድማ በሚባለው ላይ ቦታ ገዛና መሰዊያ ሰራ። በመሰዊያው ላይ ደግሞ መስዋዕት አስቀረበና እግዚአብሔርን ጠራ የሚል ታገኛላችሁ። አንደኛ ዜና 26 ላይ ዳዊትም እግዚአብሔርን ጠራ፣ ከሰማይም በሚቃጠለው መስዋዕት ላይ እግዚአብሔር በእሳት መለሰለት ይላል። ሃሌሉያ! እግዚአብሔርን ስንጠራው እግዚአብሔር በእሳት ይመልሳል። መለሰለት የሚል እናገኛለን። ከዛም ጌዲዮንም በመሳፍንት 6 ላይ ጌዲዮንም መስዋዕት አዘጋጀ፣ እነሆ እሳት ጠራ፣ ከድንጋይ ውስጥ ከአለት ውስጥ እሳት ወጥቶ መስዋዕቱን በላው ይላል። አለቱ ኢየሱስ ነው። ከአለት ውስጥ ወጥቶ እሳቱ ታየ ይላል። ስለዚህ እሳት በጌዲዮን ዘመን እንዲሁም ሙሴና አሮን በዘሌዋውያን ምዕራፍ 9 ከቁጥር 22 እስከ 24 ላይ ስንመለከት አሮን የሚቃጠለውን የደህንነቱን መስዋዕት ከሰዋ በኋላ እሳት ከእግዚአብሔር ዘንድ ወጣ፣ በመሰዊያው ላይ የሚቃጠለው መስዋዕት በላ፣ ህዝቡም እልል አሉ፣ ሰገዱ የሚል እናገኛለን። ስለዚህ እሳት ከሰለሞንም በፊት ይመጣ ነበረ። ለዚህ ነው ሰለሞን ይህንን ክብር የፈለገው። በሙሴ ዘመን እሳት ወርዶ ነበር፣ ሰው እግዚአብሔርን አክብሯል፣ ክብር መጥቷል። በዳዊት ዘመን በአባቱ ዘመን እሳት ነበረ። በጌዲዮን ዘመን መሳፍንት ዘመን እንኳን የአስቸጋሪ ዘመን እሳት ይመጣ ነበረ። ስለዚህ እሳት በተደጋጋሚ ስለሚመጣ ሰለሞን መቅደሱን ከጨረሰ በኋላ በቃኝ አላለም። ምንድነው የጸለየው? ተንበርክኮ በህዝቡ ፊት አንድ ላይ ሆነው እግዚአብሔር ሆይ መገኘት ይምጣ፣ እግዚአብሔር ሆይ በዚህ ቤተ መቅደስ ላይ እሳት ይምጣ። እሳት የሌለበት ቤተ መቅደስ እነሆ ካቴድራል ብቻ ነው የሚሆነው፣ እነሆ አዳራሽ ብቻ ነው የሚሆነው፣ ምንም ዋጋ የለውም። እሳት ይምጣ አለ። ዛሬም በጌታ በኢየሱስ ስም እሳት በእኛ ላይ ይምጣ። እረ በደንብ አሜን እንላለን። ዋጋ የለውም። የፈለገው ነገር ቢያሸበርቅ፣ የፈለገው ነገር ሙዚቃ መሳሪያ ቢኖር፣ የፈለገ ኳየር ቢኖር፣ ታላላቅ ሰባኪዎች አገልጋዮች ቢጠሩ፣ የእግዚአብሔር እሳት ከሌለ ወገኖቼ ምንም ይሆን ነገር የለም። ለዚህ ነው ሰለሞን ጥበብ አለው፣ ዕውቀት አለው፣ ገንዘብ አለው፣ መቅደሱ ልዩ ነው፣ ያምራል፣ ግን እሳት አለ። እግዚአብሔር ሆይ መገኘት በዚህ ይሆን አለ። ዛሬም በጌታ በኢየሱስ ስም የኔና የናንተ ጩኸት እሳት ይሁን። አሜን። እሳት ከሌለ ዋጋ የለውም ወገኖች። እሳት 3 ነገር ያደርጋል። ያው በተፈጥሮ እሳት እናውቃለን። 3 ዋና ነገሮች አሉት። እሳት ባለበት ቦታ የመጀመሪያው ምን ይሆናል ብለን ስንል እሳት ባለበት ቦታ ሁሉ ጊዜ ብርሃን አለ። ጨለማ ውስጥ የሚሄዱ ሰዎች በጫካ ውስጥ ኤሌክትሪክ ብርሃን አያገኙም፣ ሌላም አያገኙም። ግን ችቦ ነው አብርተው እሳት ይዘው ሌሊቱ መሄድ ይጀምራሉ። ለምን? እሳት ሲኖር ብርሃን አለ። እሳት ባለበት ቦታ ጨለማ አይሆንም፣ መደናበር የለም። ዛሬ እግዚአብሔር በእሳቱ ብርሃን ሕይወታችንን ይሙላ። አሜን። እሳት አንደኛ ብርሃን ይሰጣል፣ ምሪት ይሰጣል። እሳት ባለበት በሁለተኛ ደረጃ ምን አለ ስንል እሳት ባለበት ሙቀት አለ። ሙቀት አለ፣ ይሞቃል በጣም። በተለይ በዚህ በብርድ ወራት ታውቃላችሁ። እና በየቤታችን እንግዲህ የተለያየ ማሞቂያዎች አሉ። እና በተለይ ይሄ ቤታችን ላይ ያለ ፋየር ፕሌስ የሚባል አለ። እኛ ቤት እንለኩሰዋለን፣ ቤቱ ሞቅ ያደርገዋል እና ብዙ ደስ የሚል ነገር ይመጣል። ስለዚህ ወገኖቼ ይሄንን እሳት ባለበት ምን አለ? ሙቀት ይመጣል፣
ቅዝቃዜ ለቆ ይሄዳል ማለት ነው። ስለዚህ እሳት በጣም ያስፈልጋል። ለምን? ሙቀት። ምን አይነት ሙቀት? መንፈሳዊ ሙቀት ያመጣል። በመንፈሳዊ ነገር ስናደርገው የሎዶቅያ ቤተክርስቲያን ምን አይነት ነበረባት? ብርድ ውስጥ ነበረች። ራእይ 3 ላይ ስንመለከት በጣም በቃ መንፈሳዊ ብርድ ይዟት ነበረ። በራድ ወይም ትኩስ አይደለችም፣ ለብ ብላ በጣም በቃ የምታሳዝን ነበረችና ኢየሱስ ምን አለ? ከኔ ኩል ግዢ፣ እሳቱን ጥሪው፣ ቀዝቅዘሻል፣ ልተፋሽ ነው ከአፌ አለ። ስለዚህ ወገኖቼ ሆይ እሳት የሌለበት ህይወት ቀዝቃዛ ህይወት ነው። ለኃጢአት የተዳረገ ህይወት ነው። ለዓለም የሚሸነፍ ህይወት ነው። ስለዚህ ምን ያስፈልጋል? እሳት ሲመጣ መንፈሳዊ ሪቫይቫል ይጀምራል። ህይወታችን መቀጣጠል ይጀምራል። እግዚአብሔር በእሳቱ ይንካን። አሜን። በሰለሞን ቤተ መቅደስ እሳት ነው። ሶስተኛው እሳት ኃይል ነው ያለው። እሳት ባለበት ቦታ ብረት እንኳን ይቀልጣል፣ ኃይል ስላለው። እሳት ሲመጣ ጎጆ ይነዳል። ይሄ እሳት ቢለኮስበት በትንሽ ደቂቃ ውስጥ ይሄ ሁሉ ጠንካራ ነው የምንለው ነገር በሙሉ የለም፣ አመድ ሆኖ ነው የምናየው። አይተናል በዚህ በሎስ አንጀለስ የሆነውን ነገር። እሳት መጥቶ ምን ያህል ነገር እንዳወደመ፣ በቢሊየን የሚቆጠሩ ንብረቶች በአንድ ጊዜ አመድ ነው የሆኑት። እሳት ኃይል አለው። አልሰበር ያለውን በህይወት ይሰብረዋል። አሜን። አልነቀል ያለውን ነገር የሚነቅለው የእግዚአብሔር እሳት ነው። አልሄድ ያለውን ነገር የሚወስድልን የእግዚአብሔር እሳት ነው። ዛሬም በጌታ በኢየሱስ ስም እግዚአብሔር እሳቱን በእኛ ላይ ያምጣው። ከጸለያችሁ ላይቀር፣ ከተጠማችሁ ላይቀር እሳት ብላችሁ ተጠሙ። በቃ የእግዚአብሔርን እሳት፣ እሱ ነው የሚያስፈልገን። በዚህ ዘመን ቤተክርስቲያን ብርድ ውስጥ ነው ያለችው፣ ለብታ ውስጥ ነው ያለችው። ብዙ ቆሻሻ ነገር ቤተክርስቲያን ውስጥ አለ። ብዙ በህይወታችን አለ። ጥላቻው አለ፣ ቂሙ አለ፣ አለመስማማቶች አሉ። ለምንድን ነው ስንል እሳቱ እየጠፋ ነው ያለው። እሳቱ ምናልባት እየጨሰ አመድ ብቻ ሆኖ ሊሆን ይችላል። ምን ያስፈልገናል? እስቲ እሳት በለው አንዴ። አይሰማም። እሳት በለው አንዴ። እግዚአብሔር እሳቱን ያምጣ። አሜን። ቤተክርስቲያንን ያጸዳል። እሳት ሲመጣ ይቀድሳል። ዛሬ ኃጢአት ብዙ ነገር አለ ቤተክርስቲያን ውስጥ። አጋንንት አብሮ ያመልካል። ሰዎች ዝሙት ሰርተው መድረክ ላይ ይሰብካሉ። ዋሽተው መጥተው ብዙ ነገር ቸርች ውስጥ ድብልቅልቅ ያለ ነገር አለ። እሳቱ ሲመጣ ግን ይለየዋል። አሜን። በኢየሱስ ስም በሰለሞን መቅደስ ላይ የመጣው እሳት እዚህ ቤት ላይ ይምጣ። ይህንን እንድትናፍቁ ነው ማበረታታችሁ። እሳት ያስፈልገናል። እሳት በጣም ወሳኝ ነገር ነው። በሚልኪያስ 3:3 ላይ ወደ መቅደሱ እግዚአብሔር ይመጣል፣ የሌዊን ልጆች በእሳት ያጠራቸዋል ይላል። አገልጋዮች ናቸው። ፉል ታይም ሚኒስትርስ ናቸው። እነሱን እሳት መጥቶ ያጠራቸዋል። ዛሬ ብዙ አገልጋዮች ስም ያለን እንደኔ ፓስተሮች፣ ነቢያት ብዙ ምንባል ብዙ ጉድ አለ። የእግዚአብሔር እሳት ሲመጣ ሌዊዎችንም ያጠራል። ፓስተሩን ያጠራል፣ ነቢዩን ያጠራል፣ ሽማግሌውን ያጠራል። እነሆ መተራመስ የለም። አሜን። የእግዚአብሔር እሳት ይምጣ። እስቲ በደንብ አሜን በሉ ወገኖች። እሳት ነው የሚያስፈልገን። ሰለሞን በጣም ጠቢብ ሰው ነው። እሳት ይምጣ አለ። ጩኸትሽ እሳት ይሁን። እሳት ደግሞ በግል ይመጣል፣ በኑሮ ላይ ይመጣል፣ በአገልግሎት ይመጣል፣ በቤተሰብ ይመጣል። እሳት የግድ እንግዲህ ጉባኤ ብቻ አይደለም፣ በግልም ይመጣል። እግዚአብሔር በጓዳችሁ በእሳት ይለኩሳችሁ። ያ እሳት ነው ዛሬ የሚያስፈልገን። ሐዋርያትም ሲጸልዩ በዓለ ሃምሳ ቀን እሳት መጥቶ ነክቷቸዋል። ወገኖቼ እንግዲህ ይሄን ያህል ካልኳችሁ ይሄ እሳት እንዲመጣ ምን እናድርግ የሚለው 3 ነጥብ ነግሬያችሁ ጨርሳለሁ። ከሰለሞን ታሪክ ከዚህ የምንረዳው ይሄ ድንቅ የሆነ የእግዚአብሔር እሳት የመጣው ክብር ይዞ የመጣው የእግዚአብሔር እሳት እንዲሁ አይመጣም። እንዲሁም የሚባል ነገር የለም። የእግዚአብሔር እሳት እንዲሁ አይመጣም። የሆነ ስራ አለው። እኔና እናንተ የምንሰራው አለ። ከዚህ ሰለሞንና ህዝቡ ካህናቶቹ የሚሰሩት ነገር አለ። ብዙ ሰው ዛሬ እሳት ፈልጋለሁ ይላል። ብዙ አማኞች ምንድነው የሚያስፈልገው? በእሳት እንዲለኩሰኝ፣ ቤተክርስቲያንን በእሳት እንዲነካት፣ የእግዚአብሔር ክብር እንዲመጣ ደስ ይላል። የኛ ድርሻ አለ ለእሳቱ መምጣት። ከሰለሞን የምናየው እዚህ ጋር 3 ነገር በትንሹ እናያለን። እሱ እናያለን። የሚቀጥለው ጊዜ ደግሞ የእሳቱን ዓላማ እናያለን። የሚቀጥለው ጊዜ ደግሞ የእሳቱን ውጤት እናያለን። ስለዚህ ዛሬ የምናየው እሳቱ ሊመጣ ምን ማድረግ አለብኝ? እኔ በግል እናንተ በግል እንደ ቤተክርስቲያን ምንድነው ማድረግ ያለብን? ይሄ የእግዚአብሔር እሳት እንዲመጣ በሐዋርያት ላይ የወረደው በሰለሞን ቤተ መቅደስ የወረደው የመጀመሪያው አንደኛውና ዋና ነገር ወገኖቼ እሳት ናፋቂ ጸሎት፣ ልባዊ ጸሎት ማድረግ ያስፈልጋል። እሳት የሚናፍቅ ጸሎት።
ሰለሞን ስታዩ እዚህ ጋር ቁጥር 40 ላይ ተመልከቱ። ምዕራፍ እዚሁ ላይ ወደ ኋላ ስናይ 6:40 ላይ አሁንም አምላኬ ሆይ በዚህ ስፍራ ወደሚሆነው ጸሎት አይኖች የተገለጡ እንዲሆኑ እለምንሃለሁ አለ። አይኖቹን ነው የፈለገው። ራሱ እግዚአብሔር በአይኖቹ እንዲመጣ ነው የጸለየው። ከዛስ ደግሞ ጆሮች የሚያዳምጡ እንዲሆኑ ጆሮ እዚህ ቦታ ይሁን። ህልውናውን ነው የጠየቀው፣ እሳቱን ነው የጠየቀው። አሁንም አምላኬ ሆይ ከኃይል ታቦት ጋር ወደ ረፍት ተነሳ። ታቦቱ እዛ አለ የተሰራ፣ እሱ ጋርና እጅ ይነሳ። ጣቱን ነው የናፈቀው። አቤቱ ካህናት ደህንነት ይልበሱ፣ ቅዱሳንም በደስታ ደስ ይበላቸው። አቤቱ አምላክ ሆይ የቀባውን ፊት አትመልስ፣ ለባሪያ ለዳዊት ያደረግከውን ምሕረት አስብ። ሰለሞንም ጸሎቱን በፈጸመ ጊዜ እሳት ከሰማይ ወረደ። አሜን ይውረድልን። ዛሬም ጸሎቱ አቅጣጫ ወሳኝ ነው ወገኖቼ። ጸሎታችን መፈተሽ አለበት። እዚህ ቦታ የሚጸለየው የእግዚአብሔር ክብር እንዲመጣ ነው። እግዚአብሔር ቤተ መቅደሱን እንዲያድሰው፣ አይኑ እንዲመጣ፣ እጁ እንዲመጣ፣ ካህናት እንዲቀደሱ፣ እሳቱ እንዲመጣ ጸሎቱ ይሄ ነው። ለዚህ ነው ተሰማለት። ዛሬም ወገኖቼ ሆይ እሳት ናፋቂ ልባዊ ጸሎት በግልና በቡድን እየጸለይን መትጋት አለብን። እሳት እንዲመጣ የምንናፍቀው የእግዚአብሔር ክብር እንዲያገኘን፣ ነገሮቻችን እንዲለወጡ፣ መቅለጥ ያለበት እንዲቀልጥ፣ መወጋት ያለበት እንዲወጋ፣ መሰበር ያለበት እንዲሰበር መጸለይ አለብን። አጥብቆ ጸለየ። ጸሎቱን ሲጨርስ ነው እሳት የወረደው። ጸሎት በሌለበት ቦታ እሳት የለም። ሐዋርያት ሥራ ምዕራፍ 2 ላይ በአንድ ልብ ሆነው ሲጸልዩ እነሆ እሳቱ መጣ ይላል። ስለዚህ እህቶቼና ወንድሞቼ በግል ጸሎት ማብዛት አለብን። እንደ ቡድን ደግሞ በጋራ መጸለይ መቻል አለብን። ለምን? ለእሳቱ። አሜን። እግዚአብሔር ሰራዊት ያስነሳ። አብላጫው ጸሎት ምናልባት ለሚጠፋው ነገር ነው። የብዙዎቻችን ጸሎት ቢፈተሽ የአደባባይ ጸሎቶችንም ስናይ እግዚአብሔር ሆይ ነገር አድርጌ፣ ይሄ ጎደለ፣ ይሄ ሞላ፣ ጥሩ ነው፣ እሱም ያስፈልጋል። ነገር ግን በዋነኝነት የሚያስፈልገው እሳትህን ላክ ማለት አለብን። ለምን? እሳቱ ባለበት ሰይጣን ይወጋል። እሳቱ ሲመጣ መንግስቱ ይሰፋል። እሳቱ ሲመጣ አምልኮ ይጀመራል። የእግዚአብሔር እሳት በኢየሱስ ስም ዳግመኛ ያገኘን ዛሬ። ሃሌሉያ። ድሮ ተብሎ የሚባል የለም። ሰለሞን ድሮ አላለም። በሙሴ ዘመን ነበር አሁን አልፏል አላለም። በአባቴ ዘመን ነበር አሁን አልፏል አላለም። አሁንም በእኔ ዘመን በዚህ መቅደስ ላይ እሳቱ ይምጣ ነው ያለው። ወገኖቼ አንዳንድ የተሳሳተ ትምህርት አለ። እሳቱ ድሮ አልፏል፣ በሐዋርያት ዘመን ነበር አሁን የለም እያሉ ሰውን ድንስስ የሚያደርግ ትምህርት አለ። በኢየሱስ ስም ይወጋ። ዛሬም እሳቱ ይሰራል። እስቲ ቀኝ እጃችሁን አርሱና ዛሬም እሳቱ አለ በሉ እስቲ አንዴ። ሻካላ ባዲና ሞራ አለ እሳቱ ወገኖቼ ሆይ ይመጣል። ዛሬም ደጋግሞ ነው። ሐዋርያት በዓለ ሃምሳ ቀን ተሞሉ። በቃ አይደለም። ምዕራፍ 4 ሄዳችሁ ስታዩ በአንድ ልብ ሲጸልዩ የነበሩበት ስፍራ ተናወጠ፣ መጣ እሳቱ። ሲጸልዩም ሰዎች 12ቱ ላይ እሳቱ ይመጣል፣ ይሞላቸዋል፣ ክብር ይሰጣቸዋል። ስለዚህ የመንፈስ ቅዱስ እሳት የጎደለ ድሮ የነበረ ያለቀ አይደለም፣ ዛሬም ይሰራል። ስለዚህ ጸልይ፣ እግዚአብሔር ይሞላሻል። ጸልይ፣ እግዚአብሔር ይሞላሃል። እግዚአብሔር አምላክ ቤተክርስቲያናችን ላይ እሳት ያመጣል። እስቲ አሜን። ልዩነት የሚያመጣው እሳት ነው። ምንም አይነት ንጉስ ቢኖር ሰለሞን፣ የትኛውም አይነት ቤተ መቅደስ ቢኖር የእግዚአብሔር እሳት በሌለበት ከንቱ ድካም ነው። ዛሬም እግዚአብሔር እሳቱን ለማምጣት ይፈልጋል። ስለዚህ በጸሎት እንትጋ። በሁለተኛ ነገሥት ምዕራፍ 18 ከቁጥር 36 እስከ 33 ስናይ ኤልያስ ሲጸልይ እናያለን። መሠዊያውን ሰራ፣ መስዋዕቱን አቀረበ፣ አጥብቆ ይጸልይ ነበር። እግዚአብሔር ሆይ እሳት ላክ እያለ የበዓል ነቢያቶች ከበው ያሉ ብዙዎች እግዚአብሔር የለም በሚሉበት ቦታ አንድ ብቻውን ቆሞ መስዋዕቱን አዘጋጀ። መሠዊያውን መስዋዕቱን ከረበረበ በኋላ ቆሞ በአደባባይ እግዚአብሔር ሆይ እኔ አንተ ባሪያ እንደሆንኩኝ አንተም አምላክ እንዳለ የሁሉ ሰው እንዲያይ እሳት ወርዳ መሠዊያቱ ላይ ያለውን መስዋዕቱን ትብላ ብሎ ሲጸልይ እሳት ወረደ። ተወራረዱበት፣ እግዚአብሔር ያመጣል። አሜን። እስቲ በደንብ አሜን። ያመጣል የእግዚአብሔር። ዛሬ የምንወራረድበት እሳት ይምጣ በሉ። እሳት ይምጣ አሉ። እሳት ወረደ። ሲጸልይ ነው እሳት የሚመጣው። ወገኖቼ ሆይ እግዚአብሔር እንግዲህ ዛሬም አልተቀየረም። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። እግዚአብሔር የጸሎትና የልመና መንፈስ ያምጣላችሁ። አሜን። በግላችን
ስለ እሳት ናፋቂ ሌላውን ተወት አድርጉና እስቲ እሳት ይምጣ ጌታ ሆይ። አገልጋዮች በእሳት ይሞሉ። ቤታችን በመንፈስ ቅዱስ እሳት ይለኮስ። እሳቱ ሲመጣ እኮ በቃ የማይመታ ነገር የለም። ሰይጣን አብሮ አያመልክም። ቤታችን ያለ የበሽታ የዲፕሬሽን የኦፕሬሽን የሆነ ሽንሽን የሚባለው ነገር በሙሉ ይጠረጋል እሳቱ ሲመጣ። እሳቱ ከሌለ ዲፕሬሽን ነው ኦፕሬሽን ነው ምናም በቃ ጫና ነው የሚመጣው። እሳቱ ሲመጣ ይበለዋል። ዛሬም በኢየሱስ ስም ይበላ። እሳቱ መጥቶ የሚበላው እንዲሆን በጸሎት እንድንተጋ ጌታ ይርዳል። ሁለተኛው ቶሎ ቶሎ የሚሄድበት በጣም አስፈላጊው ነገር እሳቱ የሚመጣው አንድ ጸሎት ነው። ጸሎት ብቻ አይደለም። ይሄ ሰው ከመጸለዩ በፊት ሁለተኛውና በጣም ወሳኙ ነገር ለእሳቱ መምጣት እውነተኛ መስዋዕት ማቅረብ ያስፈልጋል። ሳክሪፋይስ ያስፈልጋል። እሳቱ ሁሉ ጊዜ አሽትቶ የሚመጣውና የሚወርደው መሰዊያው ላይ መስዋዕት ሲያይ ነው። የሆነ የሚቀርብ ነገር ከሌለ እሳት የለም፣ ብሉይ ኪዳንም በአዲስ ኪዳንም። ስለዚህ ወገኖቼ እኔና እናንተ ልክ ሰለሞን እዚህ ጋር ብዙ አይነት የእንስሳት መስዋዕቶችን መሰዊያውን ከሰራ በኋላ እዛ ላይ ረብርቦ ብዙ ነገር ከሰራ በኋላ ነው ቆሞ እግዚአብሔር ሆይ ሲል እግዚአብሔር ደግሞ መስዋዕት ሲያይ እሳቱን ላከ። ይሄ ያስፈልጋጊ ነገር ነው። በብሉይ ኪዳን ወደ 5 አይነት የመስዋዕት አይነቶች አሉ። የበደል መስዋዕት የሚባል አለ፣ የሚቃጠል መስዋዕት፣ የደህንነት መስዋዕት፣ የቁርባን መስዋዕት፣ የሰላም መስዋዕት የሚባሉ አሉ። እነዛን በመሰዊያው ላይ ያቀርቡለታል እግዚአብሔር። ከዛ ሲጸልዩ እግዚአብሔር እሳቱን ያወርድና ይበለዋል ያን ነገር። ከዛ በኋላ ህልውናው ይመጣል። እሳት እንግዲህ እግዚአብሔር ነገራችንን እንደተቀበለልን ምልክት ነው፣ እንደተቀበለላቸው ምልክት ነው ማለት ነው። ስለዚህ በዚህ ዘመን እኔና እናንተስ ምንድነው ማድረግ ያለብን? በሬ፣ በግ፣ ጠቦት ይታረድ ይሆን? አይደለም። እግዚአብሔር ይመስገን 5ቱንም አይነት መስዋዕት ሆኖ በመስቀል ላይ የሞተልን ኢየሱስ አለ። ክብር ለእግዚአብሔር ይሁን። ምንም መስዋዕት እንዳናቀርብኛ በሙሉ የደህንነትንም የኃጢአትንም የሚቃጠል የእር ቁርባኑንም በሙሉ መሰዊያው እንግዲህ መስቀሉ ነው። መስቀሉ ላይ የተሰዋ ደግሞ ክርስቶስ ነው። ስለዚህ ክርስቶስ ሁሉን ነገር ኢየሱስ ክርስቶስ መስዋዕታችንን ከፍሎልናል። እኛ ገዝተን የምናመጣው በግ የለም፣ በሬ የለም። እሳት እንዲመጣ እኛ ይሄን አናደርግም፣ ኢየሱስ ጨርሶታል። ነገር ግን አንድ ነገር እንድናደርግ የእግዚአብሔር ቃል ይነግረናል። አንድ የምናቀርበው መስዋዕት አለ። እኛ ለሞተልንና ለኛ ደግሞ መስዋዕት ሆኖ ለሞተልን ለሱ መኖር ነው እኛ የምናቀርበው። ለሱ በመኖር እንዴት ነው ሲባል ሮሜ 12 ቁጥር 1 ላይ እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡለት ዘንድ በጌታ ፍቅር እለምናችኋለሁ። ይህም ለአእምሮ የሚመች አገልግሎታችሁ ነው ይላል። አቅርቡ ይላል። ምን መስዋዕት? ምናችሁን? ሰውነታችሁን። ምን ማለት ነው? ሁለንተናችሁን ለዚህ ለሞተላችሁ ጌታ መስጠት ማለት ነው። ሁለንተናችሁን፣ ስጋችሁን፣ ነፍሳችሁን፣ መንፈሳችሁን ይሄ ጌታ እንዲገዛው እሱ እንዲሰለጥንበት ፈቃዳችንን፣ ስሜታችንን፣ እጃችንን፣ እግራችንን፣ ሁለንተናችንን ለሱ መስጠት ማለት የአዲስ ኪዳን መስዋዕት ይሄ ነው። ሁለንተናቸውን ለጌታ በሰጡ ሰዎች ላይ እሳት ይወርዳል። ሌላ የምናቀርበው መስዋዕት አንተነትህን ነው የምታቀርበው። አንቺነትሽን ነው ለእግዚአብሔር የምታቀርቢው። ዛሬ እንግዲህ ወገኖቼ የእግዚአብሔር እሳት በብዛት የማይመጣበት ለምንድን ነው ስንል የብዙዎቻችን ሕይወት ሙሉ ለሙሉ ለጌታ የተሰጠ አይደለም። ለጌታ ፈቃዳችን፣ ስጋችን፣ ኢቭን ገንዘባችን ለጌታ ሁሉ ነገር ለጌታ ስንሰጠው መስዋዕት ይሄ ነው። የአዲስ ኪዳን መስዋዕት ይሄ ነው። ዛሬ ስንቶቻችን ሁለንተናችንን ሰጥተን ይሆን? እግዚአብሔር ሰው እየፈለገ ነው። እሳቱን ለማውረድ ሰው እየፈለገ ነው። ምን አይነት የተሰዋ ሰው እየፈለገ ነው? በመሰዊያው ላይ የተኙ እህቶችና ወንድሞችን ሲያገኝ ይለኩሳቸዋል። እንዲህ አይነት ቤተክርስቲያን ሲያገኝ ይለኩሳል። ስለዚህ እግዚአብሔር ሰው እየፈለገ ነው። አንተ ተገኝለት። ለእግዚአብሔር ሰውነትህን ስጥ። ራሳችንን እንስጥ። ለእግዚአብሔር እንገዛለት። ለእግዚአብሔር እንግዲህ ራስን መስጠት ማለት በቅድስና መኖር ነው። ፈቃዳችንን ለእግዚአብሔር ማስገዛት ነው። ቀደም ብያቸዋለሁ። ቅድስና፣ ጥላቻ፣ ዝሙት፣ ውሸት ብዙ ነገር በዝቷል። ያልተሰጠ ሕይወት ስለበዛ እግዚአብሔር እሳቱን ይዞ ይመጣና ይመልሰዋል። የእግዚአብሔር እሳት መውረድ አልቻለም። ስለዚህ ዛሬ ብትቀደስለት፣ ዛሬ ብንለይለት፣ ለእግዚአብሔር የመለየት ሕይወት ጌታ ቢሰጠን እሳቱ ያገኘናል፣ በሙላት ያገኘናል። ስለዚህ ለእግዚአብሔር እንለይለት። ጤናማ መሰዊያችን ላይ
ጤናማ መስዋዕት እንሰዋ፣ ፍቅርን እንሰዋ፣ ቸርነትን እናድርግ፣ እርስ በርስ እንዋደድ፣ ታማኞች እንሁን፣ ሕይወታችንን እንስጠው። ገንዘባችን ለእግዚአብሔር ይዋል፣ ሕይወታችን ለእግዚአብሔር ይዋል። ይሄን ካደረግን እሳቱ ቤታችን ላይ ይመጣል፣ ኑሯችንን ይቀይራል፣ ይቀድሳል። ሁለተኛው ይሄ ነው። ሶስተኛው የመጨረሻው ለእሳቱ መምጣት የመጀመሪያው እሳት ናፋቂ ጸሎት ነው። ሁለተኛ ለእግዚአብሔር እውነተኛ መስዋዕት ማቅረብ ነው። ሶስተኛ እውነተኛ የልብ አንድነትና ህብረት ፌሎሺፕ ያስፈልጋል። እዚህ ክፍል ስናይ በጣም የሚገርም ፌሎሺፕ ነው ያላቸው። ሰለሞን ይጸልያል፣ ካህናቶቹ አብረው ይተባበራሉ፣ ህዝቡም አብሮ አለ። በአንድ ልብ እንደ አንድ ልብ ሆነው ነበር። እዚህ ጋር እሳቱ ሲጠሩት እሳት ተከፋፍሎ አይቻልም። አንድ ልብ በአንድ መንፈስ አንድ ላይ የሚኖሩ ህብረቶች፣ አንድ ቤተ ክርስቲያን ያሉ ሰዎች አንድነት ያስፈልገናል። ዛሬ የአንድነት መጥፋት ነው እሳቱን ከቤተ ክርስቲያን እያራቀው ያለው። ቤተ ክርስቲያን ባዶ የምትሆነው እርስ በእርስ መያያዝ የለም፣ እርስ በእርስ መፈላለግ የለም። አንዱ አንዱን ለማጥቃት አንዱ አንዱን ሲገፋው ይታያል። ከዚህ የተነሳ እሳት እየጠፋ አለ። አንድ ነገር ልንገራችሁ፣ ፍቅር ባለበት መቀባበል ባለበት እሳቱ ይነዳል። መከፋፈል ባለበት እሳቱ ይጠፋል። ብዙ እሳቶች ተለኩሰው የት ይደርሳሉ የተባሉ በቅዱሳን ህብረት አለመኖር ምክንያት፣ አንድነት ባለመኖሩ ምክንያት ብዙ እሳቶች ጠፍተዋል። እግዚአብሔር ከዚህ ይጠብቀን። አሜን። በባልና በሚስት መካከል ያለ እሳት ጠፍቷል። በወንድምና በት መካከል ጠፍቷል። መተሳሰብ ስለሌለ፣ መገፋፋት ስላለ። ለሰለሞን ግን ስናየው አንድ ልብ ነበሩ። እሱ ቆሟል፣ ሌሎቹ አሜን እያሉ እንዲሁም ደግሞ መስዋዕት አዘጋጅተው አንድ ሆነው ሲቀርቡ የእግዚአብሔር እሳት መጣ። ሐዋርያት ሥራ ምዕራፍ 2 ላይ ስትመለከቱ ሐዋርያትም በአንድ ልብ ሆነው በጸሎት ይተጉ ነበር ይላል። አንድ ልብ። በባልና በሚስት መካከል አንድ ልብ መኖር አለበት። በቤተሰብ መካከል አንድነት ሲኖር እሳት ቤተሰብ ላይ ይነዳል። በልጆች መካከል፣ በጉባኤያችን መካከል አንድ ላይ ስንሆን እሳት ይመጣል። አለዛ የቀዘቀዘ ቤት፣ የቀዘቀዘ ምግብ የዝንብ ማረፊያ ነው። የቀዘቀዘ ቤት ብዙ አውሬ፣ እንዚዛው፣ ሸረሪቱ ሁሉ የሚመጣው የቀዘቀዘ ቤት ውስጥ ነው። የሞቀ ቤት ላይ ዝንብ አታገኘው። የሞቀ ቤት ላይ ወገኖቼ ይሄ ክፉ ነገር አይቀመጥም። ስለዚህ ዛሬ እግዚአብሔር በእሳቱ ሕይወታችንን ይለኩሰው። አሜን። ይሄን ስለ ግል ሕይወታችን ነው የሚናገረው፣ ስለ ቡድንም ሕይወታችን ነው። በዘመኑም ባለችው ደግሞ ቤተ ክርስቲያን ላይ እሳት ይመጣል። እስቲ አሜን። እሳት ይመጣል በሉ እስቲ አንዴ አሜን። ይመጣል። ሃሌሉያ። እግዚአብሔር መቅደሱን በእሳት መሙላት ይፈልጋል። እግዚአብሔር አንቺን በእሳት መለኮስ ይፈልጋል። እሳቱ ሲመጣ ለብዙዎች በረከት ሆኑ። እሳት ሲመጣ የእግዚአብሔር ክብር ተገለጠ። እሳት ሲመጣ መቆም አልተቻለም፣ ወደቁ ይላል የእግዚአብሔር ቃል። እሳት ባለበት ቦታ እኔነታችን መቆም አይችልም። እኔነታችን ይወድቃል፣ ጥላቻ ይወድቃል፣ ዝሙት ይወድቃል እሱ ሲመጣ። ስለዚህ ወገኖቼ ሆይ ዛሬም እሳት ውስጣችን አለ። የለም አይደለም፣ አለ። ኢየሱስን በተቀበልን ጊዜ አለ። ተዳፍኖ ነው ያለው፣ እንዲነድ ይፈልጋል። አንድ ጥቅስ አንብቤላችሁ ጨርሳለሁ። ሌዋውያን ምዕራፍ 6 ከቁጥር 8 እስከ 12 ዘወትር በመሠዊያው ላይ እሳት ይነዳል አይጠፋም። አሜን። ዘወትር በመሠዊያው ላይ እሳቱ ይነዳል አይጠፋም። እስቲ አሜን በሉ። እስቲ እቺን ቃል አብራችሁ በሉ። ዘወትር በመሠዊያው ላይ በሉ። እስቲ ጮክ ብላችሁ እሳቱ ይነዳል አይጠፋም። አንዴ ድገሙት። ዘወትር በመሠዊያው ላይ እሳቱ ይነዳል አይጠፋም። አሜን። ይሄ ትእዛዝ ነው። እግዚአብሔር የኔና የናንተ ልባችን መሠዊያው ነው። የምንሰዋው ደግሞ እኛነታችንን ነው የምንሰዋው። ስለዚህ በዛ ላይ እሳቱ ዘወትር ይንደድ አይጥፋ ነው የሚለው። የእኛ ድርሻ፣ የካህኑ ድርሻ ምንድን ነው? አመዱን እያወጣ ይደፋል። አመድ እሳት ያጠፋል አይደል? ታውቃላችሁ። አመድ ሲበዛ እሳቱን ያጠፋዋል። ካህናቱ በየጠዋቱ እሳቱ እንዳይጠፋ ቆሻሻውን ወደ ሰፈር ውጭ እየወደ ያፈሰዋል። እሳቱ ዝም ብሎ ይነዳል። የእግዚአብሔር ፈቃድ ወገኖቼ ያለ ማቋረጥ አንድ ጊዜ መጥቶ ብልጭ ብሎ የሚሄድ አይደለም። እንደዛ አይነት ነገር አንዴ በሕይወታችን ሊከሰት ይችላል። ነገር ግን እሳቱ አብሮን እንዲሄድ ሁሉ ጊዜ ከእናንተ ጋር እንዲሄድ የጌታ ፈቃድ ነው። ምን ያስፈልጋል? በመሠዊያው ላይ ያለውን አመድ ማራገፍ። ቅድም እንዳልኳችሁ ጌታ የማይፈልገውን ነገር በሕይወታችን መንፈስ ቅዱስ ቅር የሚሰኝበትን እያወጣን መድፋት አለብን። በጌታ በኢየሱስ ስም በደሙ እየታጠብን ከኖርን እሳቱ በመሠዊያው ላይ ይነዳል።
ስለዚህ ወገኖቼ እግዚአብሔር እንግዲህ የሚለው ይሄንን ነው። አንቺ እግዚአብሔር ቤተ መቅደስ ነሽ፣ አንተ እግዚአብሔር ቤተ መቅደስ ነህ። እሳቱ በመሠዊያው ላይ ይነዳል። ዛሬም እግዚአብሔር ዳግመኛ ይመጣል። ጌታ ይባርካችሁ።